ሰላም እንደምን አላችሁ የዩቲዩብ ፋሚሊዎቻችን። እንግዲህ ዛሬ ብቻዬን አይደለም የመጣሁት፣ ከማሂ ጋር ነው ዛሬ የመጣ ነው። ጥፋቴን አምኛለሁ። በባለፈው ትልቅ ጥፋት ነው ያጠፋሁት። ትልቅ ስህተት ሰርቻለሁ። ለሱ ይቅርታ ጠይቄያለሁ። በእርግጥ አንዳንዴ ስህተት ይሆናል፣ ቦታው አይታወቅም። ለእኔ ስህተት መስሎ ስላልታየኝ ነበር በጊዜው እና ለሱ በጣም ይቅርታ፣ በጣም ይቅርታ። እሷንም ይቅርታ ጠይቄያለሁ። ይኸው በእናንተ ፊትም ድጋሚ ይቅርታ ጠይቃታለሁ። በጣም ይቅርታ። ከዚህ በኋላ ምን እንዳይደገም አይደገምም። ያው ያለፈው አልፏል። በቃ እኔ እና እሱ ጓደኛሞች ነን። አዎ ጓደኛዬ ነሽ እኮ። ይቅርታ ጠየኩኝ አይደል? ተቀብለናል። ከዚህ በኋላ ግን እንዳትደግመው ነው። እንደዚህ አይነት ስራ፣ እንደዚህ አይነት ስህተት እንዳትደግም እኮ። እሺ ይቅርታ። እሺ አርግልሃል እኮ በቃ ታዲያ ያው እንዴት መሰለሽ ወደዛ ነገር ሊመሩኝ የቻሉት ብዙ ነገሮች ናቸውና ከአንቺ ጋር ስራ ላይ የምናደርገው ነገር ወደ ሌላ ቦታ መርቶ ይሁን አይሁን አላውቅም፣ ብቻ ግን ጥሩ ስሜት የሚሰማሽ መስሎኝ ነበረ በሰዓቱ ማለት ነው። አይነው ጥፋት ነው ስልሽ እኔም ሄጄ ሳስበው ካሜራ ደቅነው እንደዛ ማድረግ በጣም ትልቅ ጥፋት ነው። እሱ ብቻ አይደለም፣ ከዛ ደግሞ ቪዲዮን ፖስት አደረኩት፣ እሱም ሌላ ጥፋት ነው። ጀስት እኔ ግን ብሬክ አፕ ላይ እንዳለሽ ነው የማውቀውና ሜቢ ለዛ ሊሆን ይችላል። አስከፍቼሻለሁ፣ ይገባኛል። በጣም ይቅርታ። እኔ ደግሞ እስከዛሬ እንደ ስራ ባልደረ እንደ ጓደኛዬ ነው ሳይህ የነበረው። ይህንን ታውቃለህ አይደል? ስለዚህ ምናልባት እኔ እንደዛ አልተረዳሁትም ማለት ነው ሜቢ። ስለዚህ ለሱም በጣም ይቅርታ አድርጊልኝ። በቃ እንደዛ ነው። እርግጥ ግን ብትረጂኝ ደስ ይለኝ ነበር ስልሽ እንደዛ ባታካብጁ ደስ ይለኝ ነበር። ምን ማለት ነው ባታካብጁ? ባይዘዌ ማለት ነው ትክክል ያልሆነ ስራ ነው የሰራው ታውቃለህ። አታካብጁ ደግሞ ስትል እኮ ደግሞ ጥሩ ስራ የሰራህ ነው የምትመስለው። አዎ ግን እሺ በቃ አዎ ጥፋተኛ 100%። ጥፋትህን አምኖ መቀበል በራሱ ትልቅ ነገር። አዎ ጥፋቴን አምኛለሁ። እንደዚህ አይነት ስህተት እንዳልሰራም እግዚአብሔር ይጠብቀኝ። ግን አንቺን ከሌላ ሰው ጋር ማየት አልፈልግም። እኔ እንጃ፣ ወይ ደግሞ ከአንቺ መራቅ ይኖርብኝ ይሆናል። አሁን ቪዲዮ ምናምን ስንሰራ ቲክቶክ ምናምን ነገር ከሌላ ሰው ጋር ጀስት ትወና እንደሆነ እያወቅኩ ራሱ ይደብረኛል፣ ደስ አይለኝም፣ አልፈልገውም። ለምን አላውቅም፣ ምን እየተሰማኝ እንዳለ አላውቅም። ግን ብቻ አንቺን ከሌላ ሰው ጋር ሳይሽ ደስ አይለኝም። በቃ አይደል፣ በጥቅሉ አንቺን ከሌላ ሰው ጋር ማየት አልፈልግም። ወይ ደግሞ ፊሊንግ ምንድን ነው? በመጀመሪያ እንደዚህ እንድታስብ ያደረገ እኔ እናንተ ጓደኛሞች ነን አይደለ? ስራን ያስተዋወቀ አይደለ? በዚህ ልክ ከሌላ ሰው ጋር እንዳይሽ አልፈልግም ስልሽ አፎጥቼ መናገር የሚጠበቅብኝ አይመስለኝም። ማለት ይገባሻል ስልሽ በቃ የሆነ ስሜት ላንቺ እንዳለኝ እኮ በስነ ስርዓት ያስታውቃል አይደለ? እንዴት እንዳልታወቀሽ፣ እንዴት እያሰብሽው እንዳልሆነ፣ እንዴት እንዳልገባሽ አላውቅም። እና ያን ነገር አውቀሽ ነው የቀረብሽ የመሰለኝ። እኔ የቀረብሽኝ የመሰለኝ። እኔ እንደ ጓደኛ ነው የቀረብኩ፣ ሁሉ ነገር ይመጥቼ ማካፍልህ ምናምን እኮ ጓደኛዬ እንደ ጓደኛዬ ስላሰብኩ ነው እንጂ በሌላ ነገር ወይ ታስበዋለህ ወይም ሌላ ፊሊንግ ለኔ ይኖራል ብዬ አይደለም። ይኸውልሽ እኔ እየተጣላሽ መተሽ ለኔ ስታካፊ፣ ለኔ ስትነግሪ፣ ለኔ ስትይኝ ይኸውልሽ ጀስት የምትፈልጊውን እንድታረጊ፣ የምትፈልጊው እንዲሆንልሽ፣ የምትፈልጊው ጋር እንድትሆኚ ነው ስልሽ እንደዛ ስልሽ የነበረው እንጂ ከልቤ ፈለጊ አይደለም እንደዛ ምልሽ። ስልሽ እንዴት አይገባሽም? ማለት
አፍ አውጥቼ መናገር አይጠበቅብኝም ብዬ ነው ስልሽ ይሆናል። አንዳንድ ነገሮች እኮ ሊያሳዩሽ ይገባሉ። ከአንቺ ጋር እንዳለኝ ከማናቸውም ጋር እንደዚህ አይነት ግንኙነት የለኝም ታውቂያለሽ። ለአንቺ በእርግጥ ኖርማል ሊሆን ይችላል። አይሻለሁ ቪዲዮ ስንሰራም ኖርማል ነሽ ከሁሉም ጋር ምናምን ምናምን ያ ነገር ነው እኔ ጋርም ከአንቺ ጋር ያለውና አላቅም ግን አትሊስት ብትረጂኝ ይሆናል ቢገባሽ ትንሽ ብታስቢ እኔ በእንደዚህ አይነት ወይ እንዴትም ልረዳህ አልችልም። በመጀመሪያ ሁለተኛ ነገር ደግሞ ስቀርብህ አቀራረቤ በኖርማል ጓደኝነት እንጂ በሌላ ነገር አስቤ አይደለም። ዳትስ ዋይ ደግሞ ከሁሉም ጋር ኖርማል የሆንኩበት። ስለዚህ ከአንቺ መራቅ ነው ያለብኝ ወይስ እያስመሰልኩ አብሬሽ ልቀጥል? ለምንድን ነው የምታስመስለው? ምን ማለት ነው? እንዴት ነው የሰው ልጅ ውስጡ ስሜት እያለ ለአንቺ ፊሊንግ እያለኝ እንደሌለኝ አብሬሽ መቀጠል የምችለው? ከዛ ነገር መተሽ ስለ ፍቅረኛሽ ልታማክሪ ነው? እሺ ምን ማለት እንዳለብኝ አላውቅም። በእርግጥ ይሄ ፊሊንግ ነው፣ ግን እኔ እስከዛሬ ድረስ እንደ ጓደኛ እንደ ወንድም አድርጌ ነው ሁሉ ነገር ሳማክርህ የነበረው። እንደ ወንድም አንተ ኖ ፈልጌ ያመጣሁት ነገር አይደለም እኮ እንደዛ አታስመስዩ። ፈልጌ አይደለም ላንቺ ስሜት የኖረኝ ፈልጌው አይደለም ያወደድኩሽ ፈልጌው አይደለም ያፈቀርኩሽ። እኔ ደግሞ ሌላም ወደው ሰው አለ። እሺ ነይስ ማለትስ ጀስት ብሬክ አፕ ላይ ነሽ። አትሊስት ቢያንስ መሞከር ትችያለሽ። ነገሮችን ድፍንፍን እያረግሻቸው ነው ታውቂያለሽ ስልሽ የሆነ ጥላቻ ያለሽ ምን የሚመስለው? ጥላቻ ቢኖረኝ እኮ እስከዛሬ ድረስ አብሬህ ራሱ ለመስራት ፈቃደኛ አልሆንም። ቆይ ለስራ ነው ያ ሁሉ ነገር ያ ሁሉ ቀረቤታ ለስራ ነው ያ ሁሉ የምትነግሪኝ ነገሮች እንዳለ ለስራ ነው? እንደ ጓደኛ ነው የቀረብኩ። ከዛ በላይ ደግሞ ስራ ነው ያገናኘ አይደለ? እስከልብሽ ነው ማለት ነው። ስለዚህ እኔ የተረዳሁበት መንገድ ነው ሌላ ይመስለኛል። እንደዛ ነው የተረዳህበት ወይ ትክክል አይደለም። እና ኒንጃ ብቻ ግን ስልሽ አላላል ወይ እንደዚህ ልትቀርቢኝ አይገባም ነበር። ባታወሪኝ ይሻለኝ ነበር። ስለእውነት ስሜት አይስጥም የምትይው ነገር እንዳለ ምን ማለት ነው? ኖርማል ነው ስትይ ምን ነው ኖርማል? እነዛ ሁሉ ቀናቶች ኖርማል ናቸው? እነዛ ሁሉ ጊዜያት ኖርማል ናቸው? እነዛ ሁሉ አብረን ያደረግናቸው ነገሮች ኖርማል ናቸው? ላንቺ ሁሉም ነገር ኖርማል ነው? ላንቺ ሁሉም ነገር ቀላል ነው? እንደ ጓደኛ ነው ምንም ነገር ያደረግነው። እንደ ጓደኛ አብሮ እንደዛ መሆን ይችላል? ከሌሎቹ ጋር ለምን እንደዛ ታረቂ? ምን ማለት ነው? ይኸውልሽ እኔ ፈልጌ አላፈቀርኩሽ ፈልጌ አልወደድኩሽ። በቃ ላይሆን ይችላል እኮ አይደል? ሊሆንም አይችልም። ሲጀመር ለምን ጥር ታረጊዋለሽ? ሊሆን አይችልም ማለት ለምን ሊሆን አይችልም? እኔ ላንቺ አንሳለሁ? እኔ ሌላም ወደው ሰው ነው። አይ እኔ ላንቺ አንሳለሁ? ለምንድን ነው ያላልኩትን ነገር በሌላ ነገር እየወሰድክ ያለው? ታንሳለህ ትበዛለህ አላልኩም። እዚህ ጋር ገባ ያልኩህ እኔ ሌላም ወደው ሰው። አይ ሊሆን አይችልም ማለት ነው ማለት ነው። ለምን ነው ሊሆን አይችልም? ለምን ተስፋ ሰጣለሁ ታዲያ ሊሆን ይችላል ብዬ? አይ ስለማይሆን እኮ። ለምን ሊሆን አይችልም? ብቻሽን ነሽ አይደል? አሁን ከማንም ጋር አለሽ። ለምን ሊሆን አይችልም? ከራሴ ጋር ጊዜ እፈልጋለሁ ማለት። ከራሴ ጋር ጊዜ ማለት ምን ማለት ነው? ከራስሽ ጋር ምን ጊዜ ያስፈልግሻል? እስካሁኑ ጊዜ በቂ አይደለም? ራሴን የማዳምጥበት ከራሴ ጋር መሆንበት። ራስሽን ሁሌ ነው የምታወሪው ይሄ ሁሉ ጊዜ? ጀስት እኔ አሁን ከሌላ ሰው ጋር ጀምራ አይደብርሽም?
ፊሊንግ የለኝም። ይቅርታ። የእውነትሽን ነው? ከልብሽ ነው? ኦፍኮርስ እኔ የቀረብኩ በጓደኛ ነው እኮ አልኩ። ሶ ፊሊንግ ሳይኖረኝ እንዴት? እኔ እኮ ሌሎች ጓደኞች አሉኝ እኮ ሌሎች የሴት ጓደኞች አሉኝ፣ ግን ያንቺን ያህል ከማንም ጋር ተቀራርቤ አላውቅም። ምን ማለት እንደምችል አላውቅም፣ ግን እኔ አሁን አዲስ ታይም ከራሴ ጋር መሆን እፈልጋለሁ። ስለዚህ ከዚህ በኋላ አብረን መስራት አስፈላጊ አይደለም ስልሽ፣ አንቺ ሳታውቂውም ቢሆን እኔ በጣም እየተጎዳው ነው በመሀል ቤት። ስለዚህ እኔ ምን ላድርግ? እንደዚህ እንዲሰማኝ ያደረግሽው እኮ አንቺ ነሽ ማለት ነው። እንደዚህ እንዲሰማኝ ነው? አይ እኔ አንቺ ልወድሽ የምችለው አንቺ ላፈቅርሽ የምችለው አንቺ በምታሳይኝ ነገር ነው። ዘልዬ ከመሬት ተነስቼ ያን ፍቅር እኮ አይደለም ያዘኝ አይደል? አውቄሽ ተግባብተን ነው ወድጄሻለሁ አፍቅርሻለሁ ያልኩሽ። የሆነ ዘሎ ከመሬት የመጣ ነገር ይሆናል። በአንዴ ዱብ ያለ ነገር አታስመስዩ። በምናሳልፋቸው ነገሮች በምናደርጋቸው ነገሮች ነው ዛሬ ወድሻለሁ ብዬ ተገብሻለሁ ስለሽ የሆነ ድንገት ያፈቀርኩሽ ነገር አይደለም። ሁሉም በቃ ጊዜ ያመጣቸው ነገሮች ናቸው ስልሽ፣ በአንዴ አይደለም እንደዚህ ያልኩት ስልሽ፣ አብረሽኝ በምታሳልፊው ነገር አብረሽኝ በምታረጊው ነገር ከስራ ውጪ እንገናኛለን ማለት ቆይ እዛ ሁሉ መንገድ ላይ አብረን ነው ያደረግነው እንዳለ ኖርማል ነው። ከጓደኛሽ ጋር እንደዛ ታደርጊያለሽ? ጀስት አሁን ቦይፍሬንድ እያለሽ እንደዛ ታደርጊያለሽ? አሁን ለምሳሌ ከኔ ጋር ሆነሽ እንደዛ ታደርጊያለሽ? ነው ሌላ ምትዩ ሰው ካለ አልችልም። በመጀመሪያ ሆነሽ ብለህ ምሳሌ አትስጥ። ለሆነም አልችልም። ለምን ሮልቶኝ ማትሽ? ስለማይል አይ ራስሽን እንደምንድን ነው የምታዩ? እንደምንም እያየሁ። በነገራችን ላይ የወደደ ልብ መጥላትም ይችላል ስልሽ፣ ራስሽን ልክ እንደ ተራራ አትቁጠሪ። ማንም አይደለሽም ታውቂያለሽ። የተለየ ነገር ኖሮሽ ምናምን ነገር አይደለም። እኔ ጋር ትሰራለህ ታዲያ? በእርግጥ ልክ ነሽ፣ ልክ ነሽ፣ ልክ ነሽ ስልሽ ሁሉም ነገር ያለ ቦታው ርካሽ ነው ታውቂያለሽ። ከእኔ እንጃ ብቻ ግን አንቺን የወደድኩሽ ከአንቺ የተሻለ ሰው አጥቻለሁ። ለእኔ አንቺ ትሻለኛለሽ ብዬ ነው። አሁን እኔ የማልችለውን ነገር በግድ እያስገደድከኝ ነው። ማን ስለሆንሽ ነው የማትችይው? ማን ስለሆንሽ ነው አትበለኝ። ማህሌት ነኝ። ምን አገባ? ይኸውልሽ ማን ስለሆንሽ ነው አትበለኝ በመጀመሪያ። አይ አልችልም ምናምን ነገር ስለም እንዴ አልችልም። ለምንድን ነው የማትችይው? ከራሴ ጋር መሆን እፈልጋለሁ አልኩ። ከራስሽ ጋር ትገቢያለሽ? ለራሴ ጊዜ መስጠት ፈልግ በመጀመሪያ። ይሄ ሁሉ ጊዜ አብረሽ ከራስሽ ጋር ሳልፈሻል እኮ። አይ ነው ስልሽ ነገሮችን ድፍን ለማድረግ አትሞክሪ። ዛሬ ካንቺ ጋር አልፈልግም አይሆንም አልሽ ማለት እኮ ቆሜ እቀራለሁ ማለት አይደለም ስልሽ፣ እግዚአብሔር ይመስገን የሚያፈቅር ልብ ነው ያለኝ። ደግሞ ሌላ አፈቅራለሁ። መልካም ሰው ነበርሽ በእርግጥ እስካሁንና ያንን ነገር ጠብቄም አልነበረም ስልሽ፣ የሆነ ካፋችን ቃል አውጥተን አፈቅርሻለሁ አፈቅርሃለሁ ባንባባልም የሆነ ፍቅር ውስጥ ያለን የማናውቀው ፍቅር ውስጥ ያለን መስሎ የነበረ ብቻ። እሺ ይሁን፣ እንደው ሐሳቤ ስህተት ይሆናል። እሺ ልቤስ ጭንቅላቴ ተሳስቶ ነው ልቤም ተሳስቶ ነው? የምር እንደማስባት አይነት ሴት አይደለሽም። የምር ከሌላ ሰው ጋር ታረጋለሽ ይሄን ነገር? ይሄን ያህል ልብሽ ካልፍ የማይፈልገው ሰው ጋር ትቀራረቢያለሽ? ይሄን ያህል ጊዜሽን ትሰጪያለሽ? ባይ ዘ ወይ በጣም ጊዜ ውድ ነገር ነው ስልሽ፣ ጊዜሽን ስትሰጪ ጥፋቴ ጊዜን መስጠቴ አይደል? ካልፈለግሽ ለምን እንደዛ ታደርጊያለሽ እኮ? ከዚህ በኋላ እኔ ሙቭ አደርጋለሁ። ዶንት ወሪ። ይሄ መፍትሄ ነው? እንዲህ ስላደረግሽ ደስተኛ መሆን ይመስልሻል? በለው እንዳንቺ መሆን ፈልጋለሁ ስልሽ ምን ውስጥ እንዳለው እያየሽ ይሆናል። አሁን ፈገግ እያልሽ ነው። እኔ እኮ ታዲያ ሲጀመር ያልጠበቅኩትን ያላሰብኩትን ነገር ነው ያልከው አይደል? ለእኔ ጓደኛዬ ነህ። አንድ ጥያቄ ልኝ። እንደ ማንኛውም ሰው ጓደኛዬ ነህ። እሺ በእኔ ቦታ ብትሆኝ ምን ታደርጊ ነበር?
በአንተ ቦታ ብሆን የኔ የምለውን ሰው አላፈቅርም፣ የኔ የማልለውን ሰው አላፈቅርም ነበር። እኔ እኮ የኔ መስለሽኝ ያፈቀርኩሽ እንጂ ከሱ ጋር ያለሽ እኮ እንደዚህ አይነት ነገር ተዳፍሮሽ አላውቅም አይደል ስልሽ ሁሉም ነገር ከልቤ እንደሆነ ያስታውቃል። እያንዳንዱ የምናደርጋቸው ነገሮች ከልቤ እንደሆነ ያስታውቃል ስልሽ የሆነ አንዳንድ ያለ አይደል ሳታወሪ የምትግባቢበት አይነት ነገር ጀስት እዛ ላይ ያለን መስሎኝ ነበር ታውቂያለሽ። እኔ አንቺን ማፍቀሬ እንደዚህ ያደርግሻል ብዬ አስቤ አላውቅም። በእርግጥ እኔ ጥፋተኛ ልሆን ይችላል። ስላፈቀርኩሽ በጣም ይቅርታ፣ ስለወደድኩሽ በጣም ይቅርታ። ግን አንቺን በመውደድ ያው ምንም አልጸጸትም። ግን ቢያንስ ለምታወሪያቸው ነገሮች ስልሽ ስነ ስርዓት ይኖርሽ። እንደዚህ አይነት ሴት አይደለሽ። እኔ ማውቃት ማህሌት እንደዚህ አይነት ሰው አይደለችም። እኔ ላንተ አልሆንም መሆን አልችልም። ማን ስለሆንሽ ስልሽ የሆነ በማፍቀሬ እንድጸጸት ነው የምትፈልጊው? እና እሱ አንተ የምትፈልገው ምንም ፊሊንግ ሳይኖረኝ ከአንተ ጋር እንደሆነ ነው? ፊሊንግ ባይኖርሽ እንኳን በዚህ ልክ እንድታዋርኝ አልፈልግም። አሁንም በስነ ስርዓት እያወራሁ ነው። እሺ ለምንድን ነው የሚደብርሽ? እኔ ከሌላ ሰው ጋር ስሆን ስሜት ከሌለሽ ከሌላ ሴት ጋር ሌላ ሴት ላገኝ ነው ከሌላ ሴት ጋር እንደዚህ ቪዲዮ ልሰራ ነው ስልሽ ለምን ነው የሚደብርሽ? ባይ ዘ ወይ እዚህ ውስጥ የከተትሽኝ ራስሽ ነሽ፣ ሌላ ማንንም አይደለም። ራስሽ ከተሽኝ እኔ የለሁበትም ማለት። እሺ ጊዜ ልስጥሽ፣ ታስቢበታለሽ። አይ ከራስሽ ጋር እንድትሆኚ ሳይሆን ስለኔና ስላንቺ እንድታስቢ ነው የምፈልገው። ጊዜ ሰተሽ ከጊዜሽን ከወሰድሽ በኋላ ካንቺ መልስ ጠብቃለሁ። ልብሽ ስለኔ ምንም አይልሽም? እኔን ማጣት አያስፈራሽም? እስካሁን ምንም እያለኝ አይደለም። ለእኔ ጓደኛዬ ነህ አልኩ አይደል? አንተ ነህ እንዴት ነው ነገሮችን በማይሆን መንገድ እየተረዳህ ያለው። ከልብሽ ነው እንደዚህ የምታወሪ? ከልቤ ባይሆን እንደዚህ በስነ ስርዓት ተረጋግቼ አወራሃለሁ። ስለዚህ ጥፋቱ እኔ ጋር ነው ማለት ነው። ሙሉ ለሙሉ ጥፋተኛ እኔ ነኝ። አንተም ፊሊንግህን በደንብ አዳምጠው። እውነት የሚሰማ ፊሊንግ፣ ትክክለኛ ፊሊንግ ምን ማለት ነው? አይ ስልሽ አንቺን ማጣት ካስፈራኝ ስለ አንቺ ማስብ ከሆነ ስልሽ ነገሬ ሁሉ ነገሬ ሀሳቤ ምን አንቺ ጋር ከሆነ ይሄ ከፍቅር ውጭ ምን ሊሆን ይችላል? ሜቢ መላመድ። ፍቅር ምንድን ነው? ፍቅር መላመድ ነው። ፍቅር የሚመጣውን በመላመድ ነው። ይሄ የአይን ፍቅር አይደለም ስልሽ አብረን ጊዜ አሳልፈን አብረን ብዙ ነገሮችን አድርገን እሺ ቆይ አይ ስልሽ ለኔ ምንም የማይሰማሽ ከሆነ ማታ የምናደርጋቸው ወከዎች አስቢ። ሲኒማ አብረን እንገባለን፣ ቤትሽ እመጣለሁ፣ ሙቪ ታይም እናሳልፋለን፣ እኔ ጋር ትመጫለሽ ስልሽ እኔ እኮ ታዲያ በሌላ ነገር ትረዳዋለህ ብዬ አልነበረም። ያን ሁሉ ሳደርጊ ነበር ማለት። አንቺ እኮ ወንድ ጓደኛ አይደለሽም። በሌላ ነገር ትረዳዋለህ ማለት ነው ማለት ነው። ያ ሁሉ ነገር አብረን እያደረግን ባይ ዘ ወይ እኔ ከአንቺ በፊት አብራኝ ከነበረችው ልጅ ጋር ይሄን ያህል ራሱ ነገር አላሳለፍኩም ስልሽ ይሄንን ያህል አላረኩም፣ ይሄንን ያህል አልተቀራረብኩም። ጀስት ለኔ እየተሰማኝ ያለው ፍቅር ስቲል ነው፣ ፍቅር ነው። አሁንም እንደማፈቅርሽ ነው እየተሰማኝ ያለው። እኔ እና ደግሞ አዲስ ነው የሆነብኝ ስልሽ እንዲህ ስልሽ እንደዚህ አይነት መልስ አልጠበቅኩም ካንቺ እና የምሬ ባለፈውን ቪዲዮ ስቀርጽ ጥሩ ስሜት ነበር ካንቺ የጠበቅኩት ስልሽ በቂ ይሆናል። አብረው መሆናችንን ይፋ ማድረግ አይነት ነገር ጥፋት እሱ ነው። እንደዚህ አይነት ነገር ማሰብህ
ይሄ ሁሉ ነገር ላንቺ ቀልድ ነበር ስልሽ እያንዳንዱ የምናደርጋቸው በሌላ ወይ ነገሮች ስላላሰብኩት ኖርማል አድርጌ ስለወሰድኩት ምንም ፊሊንግ ስላልነበረኝ ኦፍ ኮርስ ከልብሽ ነው እንደዚህ የምታወሪው? ምን እንደምልህ አላውቅም። እኔም የሚሰማኝን ስሜት አላውቅም። እንዴት የሚሰማሽን ስሜት አታውቂም? ግን ጀስት ድፍንፍን እያደረግሽ ነው ስልሽ ልወድህ አልችልም፣ አብረን ልንሆን አንችልም ምናምን። አብረን ያሳለፍናቸው ጊዜዎች አብረን ያደረግናቸው ነገሮች እንዳለ ውሸት ናቸው? እንዳለ ከጓደኛሽ ጋር የምታደርጋቸው ነገሮች ናቸው? ከሌላ ሰው ጋር ታደርጋቸዋለሽ እነዚህ ነገሮች? መልሽልኝ ስልሽ ከሆነ ሰው ጋር ታደርጊዋለሽ ይሄን ነገር? በእርግጥ ትክክል ነህ። ሜቢ የተለየ ቦታ ሰጥቼ ሊሆን ይችላል። ግን ያስፈራል። እኔን ማጣት አያስፈራሽም? አትፈሪም ስልሽ አሁን ብተውሽ ብርቅሽ ከሌላ ሰው ጋር ሌላ ነገር ብጀምር ምንም አይሰማሽም? መልሽልኝ። ለምን ትዘጊ? የምር ከልቤ ነው እያወራሽ ያለሁት ስልሽ በዚህ ልክ ስሜቴን መግለጽ የራሱ አልጠበቅኩም። ይህን ነገር ስለምፈራ ነው በድርጊቴ ያሳየውሽ የነበረው። አንተ ማጣት ያስፈራኛል። በእርግጥ በጓደኝነት ወይ እኮ ላጣ ፈራ ይሆናል። ከዛ ውጪ ግን ስልሽ መዳፈር አይሆንብኝ። ግን በጣም ደባሪ ሰው ነሽ። የምሬን ነው ከልቤ ነው ስልሽ ከአንቺ እንደዚህ አይነት ነገር አልጠበቅኩም። የምር ደስ አትይም። እግዚአብሔርን በቃ ሰው እንዴት ይሄ ሁሉ ነገር አሳልፎ እወድሻለሁ ሲባል ባይ ዘ ወይ ማንም ሰው እንደ እኔና አንቺ እንደ ካፕል ነው የሚቆጥረው። ያ ነገረኛ ጋር የለም። ያንን ነገር እያሳለፍነው ነው። ያንን ነገር ደግሞ ሳነሳው ያንን ነገር አይደለንም። ጓደኛዬ ነህ። ከሌላ ሰው ጋር እንደዚህ ትሆኛለሽ? ከሌላ ጓደኛሽ ጋር እስኪ እኔን እያየሽ መልሽልኝ። ሌላ ጓደኛ እንደሌለኝ ታውቃለህ። ቢኖርሽ ታደርጊዋለሽ? አላደርገው። ታዲያ ያ ምንድን ነው? ያ ፍቅር አይደለም ወይ? ስሜቴ ትክክል አይደለም? እኔ እንዴት ብዬ ላስረዳ? ምን እንደምልህ አላውቅም። አሁንም የምደግምልህ ነገር ግን ጊዜ ስጠኝ፣ ከራሴ ጋር ልሆንበት። እሺ ነው። እኔ እኮ ጊዜ ስለመስጠቱ እኮ አይደለም ያለኝን ፊሊንግ ልረዳ፣ ለአንተ ያለኝን ፊሊንግ ልወቀው። እኔም አሁን ላይ ስለማላውቀው ነው። ጊዜ ስጠኝ። እሺ እስከ መቼ ልስጥሽ? እስከምረዳው እስከሚገባኝ ድረስ። እስከዛ እንደዋወልም፣ እስከዛ እንገናኝም፣ እስከዛ የነበሩንን ጥሩ ጊዜያቶች አብረን አናሳልፍም። ምን ያህል ጊዜ ይወስድብሻል? እሺ አንቺ እንድታፈቅሪ ምን ማድረግ አለብኝ ስልሽ ምን አይነት ሰው ልሁንልሽ? ምን አይነት ሰው በሆን ትወጂኛለሽ? ምን አይነት ሰው በሆን ላንቺ የምገባ አይነት ወንድ መሆን እችላለሁ? የምር ከልቤ ነው የምልሽ። አንቺን ባጣ ምንም ላልሆን እችላለሁ። የምር ግን እንደኔ የሚወድ ሰው ልታገኛት እሺ። እኔ በዚህ ልክ ራሴን አልወድም ታውቂያለሽ። በእርግጥ የሆነ ቀን ይሄ ቀን እንደሚመጣ አውቃለሁ ስልሽ ግን ይሄንን ያህል ይሆናል ብዬ አስቤ አላውቅም እስካሁን። እሺ ፊሊንግን እስኪገባኝ እስካውቀው ድረስ ትንሽ ጊዜ ስጠኝ። እጠብቅሻለሁ ስልሽ በጣም ብዙ ጊዜ ይሆናል ስልሽ በጣም ብዙ ጊዜ እጠብቅሻለሁ። እንደዚህ ለማለትም እንደዚህ ለማድረግም አንቺን ላለማስደበር ነው ብዙ ነገሮች ያደረኩት። ግን እሺ እጠብቅሻለሁ። ግን ጥሩ ነገር ነው ካንቺ የምጠብቀው።
ጠብቅሻለሁ፣ እውነት ጠብቅሻለሁ። የሚሰማ ስሜት የእውነት ነው? እውነት ባይሆን እንደዚህ ልሻለሁ? እውነት ባይሆን አይኖችሽን እያየሁ ዋሻለሁ? እውነት ባይሆን እንደዚህ ማድረግ ይመስልሻል? እውነት ባይሆን በመጀመሪያ እንደዚህ አልፈራሽም። አንቺ ማጣት እንደሚያስፈራኝ ምንም ነገር አያስፈራኝም። ታውቂያለሽ? በዚህ ልክ ሆኜ አላውቅም። በዚህ ልክ ስለሱ አስቤ አላውቅም። በዚህ ልክ ሰው ወድጄ አላውቅም። ሁሉም ነገር እንዳለ ለኔ አዲስ ነው እና ያ ነገርም አንቺ እንዲያሳጣኝ አልፈልግም። አስቢበት፣ ጊዜ ወስደሽ አስቢበት፣ ከራስሽ ጋር ተወያይበት። ግን ጥሩ ነገር ጠብቃለሁ እሺ ካንቺ። በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰ። እሺ ፋሚሊዎቻችን እንዳያችሁት ነው እንግዲህ ያለችኝን ነገር ሰምታችሁታል። እኔም በደንብ ሰምቻታለሁ። አይኖ በጣም ቸኩዬ ነበረ። በጣም ይቅርታና ጊዜ ወስዳ ልታስብበት ፈልጋለች። ጊዜን ሰጣትና እንግዲህ የምትለውን እንሰማለን። በእርግጥ አሁን ሄዳለች። ብቻዬን ያለሁት እና እንግዲህ እስኪ ቀጣይ የሚሆነውን ደግሞ አብረን የምናይ ይሆናል። ይህን ቪዲዮ እዚህ ድረስ ካያችሁት ፋሚሊ ሰብስክራይብ ማድረግ እንዳትረሱ የኔ ውድ ፋሚሊዎች። ይህን አካውንት ሰብስክራይብ አድርጉ፣ ከዛ ላይክ አድርጉ። ኮመንት ላይ ያላችሁን ሀሳብም አስተያየት መጻፍ ትችላላችሁ የኔ ውድ ፋሚሊዎች። ይሄን ቪዲዮ ጨርሳችሁ ስላያችሁ በጣም ነው የማመሰግነው። ቀጣይ ደግሞ እንግዲህ አስባበት ምን ትል እንደሚሆን አብረን እምናይ ይሆናል። እንግዲህ ከቆየችም እኔ ትንሽ ልቆይባችሁ እችላለሁ፣ ካልቆየችም ደግሞ ድጋሜ ቪዲዮ የምሰራላችሁ ይሆናል። የኔ ቤተሰቦች በጣም ነው የምወዳችሁ። እስካሁን ድረስ አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። መልካም ቀን ይሁንላችሁ።